ልጅን እየፈለጉ ባልን እያባረሩ አይሆንም። ዝሙትን እየፈለጉ ሚስትን እየጠሉ አይሆንም። ነው ጉዳይ ጽድቅ ነው፣ ንጽህና ነው ወገኖቼ። ስለ ንጽህናችሁ አስቡ እንጂ ብቻችሁን በተድላ ደስታ ለመኖር ብላችሁ ልጅን ትነጥቁና ባልን ታባረሩና መኖር። ገንዘብን ማይከል አድርገህ ከገባ ይመጣል፣ ይሄዳል፣ ይተረፋል፣ ይከስራል፣ ይሞላል፣ ይጎላል። ምሕረትን፣ ደምግባትን፣ የቀየውን ታላቅነት፣ የወላጆቿን በር መዝጊያነት አይተህ ከሆነ ውበት ይረግፋል፣ ማደያት ያወጣል፣ ሰውነት ይለወጣል፣ አካል ይደረጅፋል። አልፈልግም ትላለች። ቀለል ያለ ጋብቻ ነው የምፈልገው ትላለች። ሽማግሌም አልፈልግም፣ ካህንም አልፈልግም፣ ቁርባንም አልፈልግም፣ ካሜራም አልፈልግም፣ መዝሙርም አልፈልግም፣ ሰውም አልፈልግም፣ ዝም ብዬ ፌስታሌን ይዤ ጥልቅ እላለሁ ትላለች። እውነትም ቀለል ያለ አይመስልም? ይመስላል። ግን ለምን እንደሆነ ታውቃላችሁ? ጋብቻውን ማቅለል ስለሚፈልጉ ነው። እና ምን ያደርጋሉ? 3 ቀን አይታው ባሏ ካልተመቻት ፌስታሏን ይዛ ጥልቅ እንዳለች ፌስታሏን ይዛ ውልቅ ትላለች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ዘላለማዊ ስሙ የተመሰገነ ይሁን። ወገኖቼ ለምንድን ነው ያገባችሁት? ለምንድን ነው ቤተሰብ የመሰረታችሁት? ወይም ደግሞ ወጣቶች ለምንድን ነው የምታገቡት? ምንን መሰረት አድርጋችሁ ነው ቤተሰብ የምትመሰርቱት? መጀመሪያ እሱን በትክክልና በቅጡ ከተረዳን ከፈተናዎች ሁሉ ስለምንጠበቅ አስቀድሜ የኦርቶዶክሳዊ ቤተሰብ ምስረታ ዓላማን እነግራችኋለሁ። ከሊቁ ከቅዱስ ዮሐንስ አፈወርቅ ትምህርት እነሳለሁ። ሊቁ እንዲህ ይላል፣ በረከቱ ይደርብን። ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። ነገር ግን ስለ ዝሙት ጠንቅ ይላል። ጋብቻ የተመሰረተባቸው 2 ዓላማዎች አሉት። እነርሱም ንጽህናን ለመጠበቅና ዘር ለመተካት ናቸው። ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ ይወስዳል ይላል። ወገኖቼ ቤተሰብ የምንመሰርተው ጋብቻ የምንፈጽመው በንጽህና ለመኖር ነው። ንጹህ ሆነን የእግዚአብሔርን ጽድቅ ለመውረስ ነው። ለሌላ የምንጋባ እንዳይመስላችሁ። ሌሎች ዓላማዎች አሉት። ቀዳሚው ዓላማ ግን ይላል ንጽህናን ለመጠበቅ ነው ይላል። ቅዱስ ለመሆን ነው። መኝታችን እግዚአብሔርን ደስ የሚያሰኝ እንዲሆን ነው። ኑሯችን፣ ሰውነታችን የተቀደሰ እንዲሆን ነው ምእመናን። ለዚህ ነው የቅዱስ ጳውሎስን ቃል ሊቁ የጠቀሰው አግቡ የሚለን ስለ ዝሙት ጠንቅ ነው። ምን ማለት ነው? በምንበላው በምንጠጣው የሰውነት መነሳሳት ፈቃደ ሥጋ ገጥሞን ዝሙት ሰርተን በኃጢአት እንዳንወድቅ እግዚአብሔር የሰጠን ጸጋ ቢኖር ጋብቻ ነው። እበላለሁ፣
እጠጣለሁ። ታዲያ ምን ላድርግ ካልክ አግባ። በዝሙት እንዳልፈተን ካልክ ይሄው እግዚአብሔር ጽድቅን መፈጸሚያ መንግስተ ሰማያትን መውረሻ ንጽህናን መጠበቂያ ጸጋን ሰጥቶን የለ። ስለ ዝሙት ጠንቅ የሚለው እኮ ለዚህ ነው ወገኖቼ። እዩ ወደ ባህሪያችን ዘልቆ የገባውን ጾር እንገታበት ዘንድ አግቡ ነው የሚለን። ንጽህናችንን ለመጠበቅ እግዚአብሔር በዚህ ምክንያት እንዳይቀጣ ከመንግስቱም እንዳያባረረን ለኛ የተሰጠ ጸጋ መጋባት ነው። ለዚህ ነው መጽሐፍ ቅዱስ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ይላል። የነጻ ሕይወት እንዲኖር ከፈለክ ንጹህ ቤተሰብ ቅዱስ ጋብቻ መመስረት ነው መፍትሄው። ምን ላድርግ ብላችሁ አትጨነቁ። እግዚአብሔር በሰጣችሁ ጸጋ ተጠቀሙ። በአይን አምሮት፣ በልብ ምኞት፣ በሰውነት መነሳሳት የሚያድርብን ቅዱስ በሆነ ሕይወት እንድንፈጽመው ካሰባችሁ የእግዚአብሔር ልጅ ነኝ ካላችሁ እግዚአብሔርን የማስደስት ሰው መሆን እፈልጋለሁ ካላችሁ አግቡ ነው የሚለው። እዩ ልጅ ስለመውለድ ለራሱ ሚስት ትኑረው አላለም መጽሐፍ ቅዱስ። ለእያንዳንዱ ለራሱ ሚስት ትኑረው የሚለው ስለ ዝሙት ጠንቅ ነው ወገኖቼ። ስለ ልጅ ብላ አይደለም የምትጋባው። እግዚአብሔር የሆድን ፍሬ ባይሰጥህ ልትፈታት ነው። እግዚአብሔር ዘርን ባይሰጠው ትተሽው ልትሄጂ ነው። ለዚህ እኮ ነው ቀዳሚው ጉዳይ ንጽህናን መጠበቅ ነው። ለዚህ ነው ልጅ ስለመውለድ ለራሱ ሚስት ትኑረው የማይለው። ሁለተኛስ እግዚአብሔር እንድንጋባ የሚጠይቀን የልጆች አባት እንድንሆን ይመስላችኋል? እሱ ሌላኛው ጸጋ ነው። ዋናውን ጸጋ ሲነግረን ሰይጣን እንዳይፈትናችሁ አግቡ ነው የሚለው። ለምን በፈተና ትወድቃለህ? ለምን የጽድቅን ጉዳይ ቀለል አድርገህ እያየኸው የትም ትፈጽመዋለህ? ሰይጣን እንደፈተነ ታውቀው ይሆን? ሰይጣን እንዳይፈትናችሁ ነው የሚለው። ለምን ራሳችንን እናጋልጣለን? በሰይጣን ፈተና ተይዘን እንዳንወድቅ አግቡ ነው የሚለን። የልጆች አባት እንድንሆን አይደለም የሚጠይቀን። ሌላስ ካላችሁኝ ብዙ ልጆችን መውለድ ቢፈልጉ ያግቡ አይደለም የሚለው። እና ምንድነው የሚለው ካላችሁኝ ራሳችሁን መግዛት ካልቻላችሁ አግቡ ነው የሚለው። ራስህን መግዛት ካልቻልክ በብቻነት መኖር ካቃተ አግባ። እግዚአብሔር ጸጋን ሰጥቷል። አንዳንድ የዚህ ዘመን ሐሳቦች ከበድ ይላሉ። በተለይ በዚህ ዘመን ዘመናውያን ነን ባዮች፣ በተለይ ወጣቶች ባልን ይጠሉና ልጅን ይወዳሉ። ወይ ወገኖቼ ከባል ጋር መኖር
እንደ መከራ ይቆጥሩትና እድሜ ሄደብን ዘር ሳናስከትል ቀረ ይሉና መውለድን ብቻ አላማቸው ያረጋሉ። እግዚአብሔር ያዝንብናል። እግዚአብሔር ምድርን የባረካት እናንተ አሁን በምትሉበት መንገድ አይደለም ወገኖቼ። ሲንግልማ ዴቪል ዳይ በመሆን አይደለም መባረክ ያለው። ልጅን እየፈለጉ ባልን እያባረሩ አይሆንም። ዝሙትን እየፈለጉ ሚስትን እየጠሉ አይሆንም። ዋናው ጉዳይ ጽድቅ ነው፣ ንጽህና ነው ወገኖቼ። ስለ ንጽህናችሁ አስቡ እንጂ ብቻችሁን በተድላ ደስታ ለመኖር ብላችሁ ልጅን ትነጥቁና ባልን ታባረሩና መኖር አትፈልጉ። በተለይ የመጨረሻው ዘመን ብዙዎች ተድላ ደስታን ይፈልጋሉ ይላል። በዝሙት ውስጥ የሚገኘውን ተድላ ደስታ እንፈልጋለን። በሩካቤ የሚገኘውን ልጅ ግን እንጠላለን። ለዚህ ነው በዚህ ምድራችን ላይ ቢቻል የሰው ልጆች ጋብቻን እንዲጠሉ፣ ጋብቻን እንዲሸሹ፣ ጋብቻን ካልጠሉ ደግሞ ወገኖቼ ምናልባት ጨክነው ካገቡ እንኳን እንዳይጸንሱ በርትተው ከጸነሱ እንኳን እንዲያስወርዱ ይሄንንም አልፈው ከወለዱ እንኳን በመልካም እንዳያሳድጉ ቤተሰብ ምስረታ ጋብቻን ጭምር የሚያከስ ርዕዮተ ዓለም በዓለማችን ላይ ነግሷል። ጋብቻን የሰጠው እኮ እግዚአብሔር ነው። ባለቤቱ እኮ እግዚአብሔር ነው። የተባበሩት መንግስታት ምን አግብቶት? አንዳች ጉዳይ ከሌለው በቀር በጋብቻ ላይ ሁሉ ዘመቻ ይፈጠራል አይደለም። ከጽድቅ ከቅድስና ከንጽህና ማባረር ስለሚፈልግ ነው። እምንጋባው ለጽድቅ ነው። ቤተሰብ የምንመሰርተው ለንጽህና ነው። ለዚህ ነው አባቶቻችን የምንኩስናን ሕይወት መምራት የማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ ጋብቻን እግዚአብሔር ሰጥቷል የሚለው እኮ ለዚህ ወገኖቼ። በሴሰኝነት እንድንኖር በዝሙት ሕይወት እንድንኖር እግዚአብሔር ፈቃዱ አይደለም። ለዚህ ነው ወንድና ሴት አድርጎ ፈጠራቸው የሚለው። በወንድና በሴት መካከል የሚፈጸም ነው። አንተ ወጣት ሆይ ከራስ ጋር እንድትፈጽመው እግዚአብሔር አይወድም። በቁሳቁስ እንድትፈጽሚው እግዚአብሔር አይወድም። አልሰራውም እግዚአብሔር። ፍጥረቱ አይደለም ይሄ። ያለ ፍጥረቱ እንድትኖር ምን አነሳሳ? ዓለምን ከፍጥረት ውጪ የሚመራት ስርዓት ነው አሁን የነገሰው። ለዚህ ነው አንዲት የዓለማችን ታላቅ ሀገር ሰው ከእንስሳ ጋር መጋባት ይችላል ብላ ያወጀችው። ለዚህ ነው ሜክሲኮዊው ባለስልጣንም አዞን አቅፎ ሚስቴ ብሎ ያስተዋወቀ። ሩቅ እንዳይመስላችሁ አንተ ወጣት ሆይ ለንጽህና ነው እግዚአብሔር ይህንን የሰጠ። ራስህን መግዛት ካልቻልክ አግባ። ንጽህናን መጠበቅ ዋናው ጉዳይ ነው። ሰይጣን የሚያጣላን በዚህ ነው። ለዚህ ነው መሰረታዊው ዓላማ ንጽህናን መጠበቅ ነው፣ ጽድቅን መፈጸም ነው። ከዚህ ውጪ አይመሰረትም። እንደውም ሊቁ ዮሐንስ አፈወርቅ ምን ይላል መሰላችሁ? እንዲህ ይላል፣ ስታገቡ ወይም ቤተሰብ ስትመሰርቱ ይላል ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ የትውልድ ቀየውንም
ባለጠግነት አትዩ። እነዚህ ሁሉ ነገሮች ዋና አይደሉምና ከትዳር አጋራችሁ ይልቅስ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትን፣ ደግነትን ነው እንጂ። ቤተሰብ ስትመሰርት ምን አይተህ መሰረት? አሁንስ ማግባት ስታስብ ምን እያሰብክ ትመሰርታለህ? ቁም ነገሩ እሱ ነው። ለጽድቅ ይሆነኛል ወይ? መንግስተ ሰማያት ታገባኛለች ወይ? እግዚአብሔርን ይፈራል ወይ? ቅዱስ ቁርባን ይወዳል ወይ? የነፍስ ንጽህናን ገንዘብ ለማድረግ ይጋደላል ወይ? ወደ ሰማያት ይወስደኛል ወይ? ልባምነትና ደግነት አለ ወይ? እግዚአብሔር አለ ወይ? ትልቁ ጥያቄ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ አስተዋይነትን አገኛለሁ ወይ ነው። ሌላውማ ያልፋል። ገንዘብን ማዕከል አድርገህ ከገባ ይመጣል፣ ይሄዳል፣ ይተረፋል፣ ይከስራል፣ ይሞላል፣ ይጎላል። ቋሚና ዋና ነገር አይደለም። ውበትን፣ ደምግባትን፣ የቀየውን ታላቅነት፣ የወላጆቿን በር መዝጊያነት አይተህ ከሆነ ውበት ይረግፋል፣ ማደያት ያወጣል፣ ሰውነት ይለወጣል፣ አካል ይገረጅፋል፣ ማንነት ይጠወልጋል። ኋላ ስታጣው ልታኮርፍ ነው። ያኔ ጀርባ ልትሰጣት ነው። ያኔ ምን ልትሆን ነው? አየህ፣ ገንዘብን፣ ውበትን፣ ደምግባትን፣ የሰውነት ተክለ ቁመና ምክንያት አድርገህ ብቻ ከገባ እሱ ሲጠፋ ትጠፋለህ። እሱ ሲጠወልግ ፍቅርህም ይጠወልጋል። እሱ ሲቀየር ያንተ ማንነትም ይቀየራል። ለዚህ እኮ ነው መሰረቱ ላይ ችግር ስላለብን አንዳንዶች የሳሎንና የጓዳ ሚስት አላቸው። አንዳንዶች የለቅሶ ቤትና የሰርግ ቤት ሚስት አላቸው። አንዳንዶች መኪና እንደሚቀይሩት ይቀይራሉ። አንዳንዶች ሸሚዝ እንደሚለዋውጡት ይለዋውጣሉ። ምንም አይመስላቸውም። ምክንያቱም የሚፈልጉትን ካጡ ደግሞ ወደ ሌላው ይበራሉ። ጎበዝ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ንብን ተመልከታት፣ እርግጥ ነው መልከ ጥፉ ናት፣ ግን ያ ምን የመሰለ ማር ትጋግርልሃለች እንጂ ይላል። ጽድቅን ፈልግ፣ ሌላውን ተው። ለዚህ ነው ጽድቅን የመፈጸሚያ መንገድ ብቻ አድርገው። ወጣቶች ሆይ ስንመሰርት የጽድቅ ጉዳይ መሆኑን ሳንረሳ ነው ወገኖቼ። እስኪ አንዳንድ ሐሳብ ልስጣችሁና ወደ ሌላኛው ነጥብ ልለፍ። እዩ፣ የትዳር አጋራችንን አዎንታዊ በሆነ ሁኔታ ከተመለከትን ያ ማለት ባሌ ወይም ሚስቴ እግዚአብሔር የሰጠኝ ስጦታ የትዳር አጋሬ አድርጌ ከተቀበልኳት ወይም ከተቀበልሽው ምን እንደምታሳየው ወይም ምን እንደምታሳያት ታውቃለህ? ሁል ጊዜ የእግዚአብሔር ስጦታ ናትና ፍቅር ትሰጣታለህ። የእግዚአብሔር አደራ ነውና ትንከባከቢዋለሽ። ምክንያቱም ለባልሽ የሚኖርሽ አመለካከት የእግዚአብሔር ስጦታ ነው። ጽድቅን መፈጸሚያዬ ነው ነው የምትሉት። ጋብቻዬ ጽድቅን ልፈጽምበት ነው ካላችሁ
ትንከባከቡታላችሁ። ትወዱታላችሁ። እድሜን ማምለጫ ዘመን መሻገሪያ የሆነ ነገር መደጎሚያ ድህነት ማባረሪያ ካረጋችሁት ግን እመኑኝ ቤተሰባችሁን ትዳራችሁን የውድድር ሜዳ ታረጉታላችሁ። የፉክክር አውድ የጦር አውድማ ታረጉታላችሁ። ያ ሕፃን ልጅ እንዳለው እኮ ነው። ትምህርት ቤት ውስጥ መምህርቷ ስለ አንደኛው ዓለም ጦርነት መንስኤው ያመጣውን ውጤት ነገረቻቸው። ደግሞ ጨመረችና ስለ ሁለተኛው ዓለም ጦርነትም ተረከችላቸው። መንስኤውንና ውጤቱን አስረዳቻቸው። ከዚያ ምን አለች መምህርቷ? ምን እንዳሳሰባት እንጃ። ተማሪዎች አቤት ለመሆኑ እስካሁን ከነገርኳችሁ ምሳሌ ተነስታችሁ የሶስተኛው ዓለም ጦርነት የትና እንዴት ሊከሰት ይችላል ብላችሁ ታስባላችሁ? አሁን ይሄ ጥያቄ ለህፃናት የሚጠየቅ ነው። አጅሬ ፈጣን ተማሪ እጁን አውጥቶ እስካሁን ከነገርሽኝ እንደተረዳው ይሄ ጦርነት የሚጀምረው እኛ ቤት ሳይሆን አይቀርም አለላችኋል። አየ ጽድቅን መፈጸሚያ ካላረከው ጦር ሜዳ ታረጋዋለህ፣ መኳረፊያ ታረጋዋለህ፣ መፈታተሻ ታረጋዋለህ፣ መለካኪያ ታረጋዋለህ። ይኸውልህ ስትቆጣ አንተ የምትታገሰው ጽድቅን እየፈጸምክ እንደሆነ ሲገባህ ነው። ሲጮህብሽ ዝምታን የምትፈጥሪው የክርስቶስን ሕግ ለመፈጸም ነው ያገባሁት ስትሉ ሁለታችሁም ባልም ሚስትም የክርስቶስን ሕግ እንደምትፈጽሙ ስታስቡ ወገኖቼ ትታገሳላችሁ፣ ጭምቶች ትሆናላችሁ። በጸባችሁ መካከል ይቅርታ ይጎርፍላችኋል። አንዳችሁ ለአንዳችሁ መስዋዕት ለመክፈል የተዘጋጃችሁ ትሆናላችሁ። ወገኖቼ ሲታመም ትንከባከባላችሁ። ጽድቅን መፈጸሚያ ከሆነ ወገኖቼ ሲታመም ትንከባከቡታላችሁ። አጣ ገረጣ ነጣ ጎበጠ ብላችሁ ባላችሁን አትንቁት። አንዳንዶች አሉ ቀን አልፎ ኑሮ ሲሳካላቸው መከራውን በልቶ ያንወራቸውን ባላቸውን ዘግተውበት የሚሄዱ አሉ። ሚስትየው ድንገት ስትታመምበት አባ ከና እንደማለት በር ዘግቶባት የሚጠፋ ብዙ ነው። ምን ማለት መሰለ? ጽድቅን መፈጸሚያ የእግዚአብሔር ስጦታ የሰማያዊ ሕይወት አደራ አድርገን ካልተቀበልነው የጦርነት አውድ ነው የምናረገው።